በቤታችሁ ውስጥ ሆናችሁ ምንም ወጪ ሳታወጡ እንዲያውም ወጪ ቀንሳችሁ የቆዳችሁን እይታ ልታስተካክሉባቸው የምትችሉ ሁለት መንገዶችን ልጠቁማችሁ። አንደኛ፣ በቀን ውስጥ የምትጠቀሙትን የስኳር መጠን መቀነስ። በደማችን ውስጥ ብዙ ትርፍ ስኳር በሚኖርበት ጊዜ ቆዳችን ውስጥ ካለው ኮላጅን ጋር ግላይኬሽን በሚባል ፕሮሰስ ጥምረት ይፈጥራል። ይህም ጥምረት አድቫንስድ ግላይኬሽን ኢንድ ፕሮዳክትስ ወይም ደግሞ ኤጂኢስ የሚባሉ ንጥረ ነገሮችን በመፍጠር ኮላጅን ያለ ጊዜው እንዲሰባበር፣ እንዲበጣጠስና እንዲያረጅ ያደርገዋል። በተጨማሪም ደግሞ ስኳር የበዛባቸው ወይም ደግሞ ሃይ ግላይሴሚክ ኢንዴክስ ያላቸው ምግቦች ኢንሱሊን ላይ ግሮስ ፋክተርን በመጨመር ብጉር ወይም ደግሞ ሽፍታ እንዲባባስ ያደርጋሉ። ሁለተኛ፣ በቀን ውስጥ በቂ ውሃ መጠጣት። ይህም ለሴት እስከ 2.5 ሊትር ለወንድ ደግሞ እስከ 3.5 ሊትር ሲሆን በቂ ውሃ መጠጣት የቆዳን እርጥበት በመጨመር ተወጥሮ እንዲታይ ብሎም አካባቢያዊ ጉዳቶችን በቀላሉ መቋቋም እንዲችል ያደርገዋል። ተጨማሪ ጥያቄ ካላችሁ ኮሜንት ሴክሽን ላይ አስቀምጡልኝ።